የኢትዮጵያ ባለስልጣናት በአሰብ ወደብ ቅርብ ርቀት ላይ የምትገኝ ከተማን ጎበኙ። የኢትዮጵያ ከፍተኛ የመንግስት ባለስልጣናት ከአሰብ ወደብ 40 ኪሎ ሜትር ርቀት ላይ የምትገኝ ከተማን መጎብኘታቸው ተገለጸ። የብሔራዊ መረጃና ደህንነት አገልግሎት ኃላፊ አምባሳደር ሬድዋን ሁሴን ጨምሮ የመንግስት ከፍተኛ ባለስልጣናትና አመራሮች የያዘ ቡድን ከአሰብ ወደብ በ80 ኪሎ ሜትር ርቀት ላይ የምትገኘውን የአፋር ክልል ቡሬ ከተማን ረቡዕ ጥቅምት 12 ቀን 2018 ዓ.ም መጎብኘታቸው ታውቋል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ ከፍተኛ የጦር መኮንኖችና የአፋር ክልል ባለስልጣናት በጉብኝቱ መሳተፋቸውን ከጀርመን ድምፅ ያገኘነው መረጃ ያሳያል። ባለስልጣናቱ የቡሬ ከተማ ጉብኝታቸውን አጠናቀው በትላንትናው ዕለት ሐሙስ ጥቅምት 13 ቀን 2018 ዓ.ም ከአሰብ በ40 ኪሎ ሜትር ርቀት ላይ የምትገኘውን ቢዱ ወረዳ ገሪፎ የምትባል ከተማ ጉብኝት እያደረጉ ይገኛሉ ሲልም መረጃው አክሏል። በጉብኝቱ ወቅት ለአካባቢው ማህበረሰብና በድንበር ላይ ለሚገኘው ኃይል ስለ ቀጠናዊና አጠቃላይ ሁኔታው ግንዛቤና አቅጣጫ መሰጠቱም ተጠቁሟል።